የደም ኪዳን ነው የምትገባባው። አንድ ሰው ከአንድ ሰው ጋር ቃል ኪዳንን ሲገባ እጁን እንደዚህ ይቆርጥና ደም ከደማ በኋላ ደምን በደም የዛሬው ትምህርት የህይወታችሁን ዳይሜንሽን የሚቀይር ትምህርት ነው። አሜን ነው ወይ? አዳም ክብሩ ተሽጦ ውርደት ሆኖበታል። ክብሩ ተሽጦ የተበላሸ ሆኗል። ክብሩ ተሽጦ ሞት ሆኖለታል። የእግዚአብሔር ልጅ መባል ቀርቶ የሚባረር የሚሳደድ ሞት የሚፈልገው ሆኗል። አዳም የተሸጠ ነበር። ከዛ በኋላ እንደዚህ ተባልን። እነሱ መሞት ነበረባቸው፣ እነሱ መጥፋት ነበረባቸው። እኔ ግን ኪዳን ስለገባውላቸው አሁን ወደ ክብር ይምጣዋል። ገደብ የሌለው ምን መልካምነት። እኔ ይህንን ቃል ሳዘጋጅ በምን አይነት መንፈስ ሆኜ እንዳዘጋጀው አላውቅም። እናንተ እንዴት እንደምትቀበሉት ባላውቅም እኔ ግን እግዚአብሔር አረስርሶኝ ነው የተቀበልኩት ይሄንን ቃል። ስለዚህ በደንብ አድርጋችሁ ስሙኝ። ዛሬ እግዚአብሔር በህይወታችሁ ብዙ ነገር የሚመልስበት ቀን ነው። አሜን ነው ወይ? ቃሉን ጨርሰን ደግሞ ጨምረን እናመልከዋለን እግዚአብሔርን። ተመልኮ የማያልቅ እግዚአብሔር ስለሆነ። ስለዚህ ሁለተኛ ሳሙኤል ምዕራፍ 9 ላይ ትከፍቱልኛላችሁ። ከዛ በፊት አንደኛ ሳሙኤል ክፈቱልኝ። አንደኛ የሳሙኤል መጽሐፍ ምዕራፍ 18 ላይ ክፈቱልኝ። ምዕራፍ 18 አንደኛ ሳሙኤል ምዕራፍ 18 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። እንደዚህ ይላል። ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍስ ወደደው። እስቲ እንደ ነፍስ ወደደው በሉ። እንደምን ወደደው? እንደ ነፍስ ወደደው ይልና ከዛ በዚያን ቀን ሳኦል ወሰደው፣ ወደ አባቱም ቤት ይወስደው ዘንድ አልተወውም። ከዛ ዮናታንም እንደ ነፍስ ስለወደደው ከዳዊት ጋር ምን አደረገ? ቃል ኪዳንን አደረገ። እንደምን ስለወደደው? እንደ ነፍስ ስለወደደው። ከዛ በኋላ 4 ላይ መጣና ዮናታንም የለበሰውን ካባ አውልቆ እርሱን ልበስ፣ ሰይፉንም ሸለመው። ዮናታንም የለበሰውን ካባ አውልቆ እርሱን ልብሱን፣ ሰይፉንም፣ ቀስቱንም፣ መታጠቂያውንም ለዳዊት ሸለመ። ሃሌሉያ አሜን ነው ወይ? እንደምን ስለወደደው? እንደ ነፍስ ስለወደደው። በጣም የሚገርም ቃል ነው። ወደ ዋና ሐሳቤ ስለምገባ እዚህ ጋር ያለው ግን ሐሳብ ዮናታን የሚባል አንድ ለንግስና የተዘጋጀ እግዚአብሔር ንጉስ እንዲሆን ያዘጋጀው የሳኦል ልጅ ነው ዮናታን። ይሄ ግን አንድ ዳዊት የሚባልን ሰው ስለወደደ ያለውን የወደደውን ነገር ሁሉ አውልቆ እንደሰጠው ያሳየንና ነገር ግን አንድ ከባድ ነገር እናያለን። ቃል ኪዳን ገቡ ይላል። ቃል ኪዳን ምን ማለት መሰለ? በዛ ዘመን ቃል ኪዳን ዝም ብላ አይደለም የምትገባባው፣ የደም ኪዳን ነው የምትገባባው። አንድ ሰው ከአንድ ሰው ጋር ቃል ኪዳንን ሲገባ እጁን እንደዚህ ይቆርጥና ደም ከደማ በኋላ ደምን በደም ተጨባጭቶ ነው ኪዳኑ የሚገባው። ስለዚህ ዮናታን እና ዳዊት የገቡት የኪዳን አይነት የደም ኪዳን ይባላል። አሜን ነው ወይ? አሜን ነው ወይ? ስለዚህ የሳኦል የዳዊትና የዮናታን ነፍስ በኪዳናቸው የታሰረች ሆነች ማለት ነው። አሁን እነዚህ ሁለት ሰዎች አንዱ ንጉስ መሆን ያለበት ነው፣ አንዱ የንጉስ ልጅ ነው፣ አንደኛው ደግሞ አንድ ተራ ብላቴና ነው። ነገር ግን የንጉሱ ልጅ ይሄንን ተራ ብላቴና ወዶት ስለነበረ ነፍሱ በነፍሱ ታሰረች ማለት ነው። ኪዳንን ገቡ። ስለዚህ አሁን የማስተምራችሁን ትምህርት ሁሉ ስትሰሙ በኪዳናቸው ውስጥ ሆናችሁ ስሙ። ሁለተኛ ሳሙኤል መጽሐፍ ላይ ሄዱልኝ። አሁን ወደ ዋናው ሐሳቤ የገባው ስለሆነ ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ ትከፍቱልኛላችሁ። የዛሬው ትምህርት የህይወታችሁን ዳይሜንሽን የሚቀይር ትምህርት ነው። አሜን ነው ወይ? ብዙዎች ብዙ ነገር ትቀበላላችሁ። አሜን ነው ወይ? እኔ በቃሉ በአምልኮ ረስርሽ ያለው እግዚአብሔር ይባርካቸው። ዮሐናን የዜማ ህብረቶችን በጣም የተደነቁ የተባረኩ በጣም ብዙ ነገር ያለባቸው ናቸው። እኔ ባላቆሙ ብያለሁ። እንደ ቃሉ ዘግይቶ እነሱ ብቻ ባስመለኩ እያልኩ እየተመኘው ነበር። እግዚአብሔር ይባርካቸው። ስለዚህ እዛው ምዕራፍ 9 ከቁጥር 1 ላይ ስናነብ እንደዚህ አለ። አሁን ይሄንን ቃል በደንብ አድርጋችሁ ስሙኝ። ዳዊትም ሁለተኛ ሳሙኤል ምዕራፍ 9 ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት ዘንድ ሰው ቀርቷልን አለ። ስለማ ቤት? ስለ ሳኦል ቤት ምን ላደርግለት ዘንድ? ቸርነትን በሉ እስቲ ቸርነትን በሉ። ስለ ሳኦል ቤት ቸርነትን አደርግለት ዘንድ ከሳኦል ቤት የቀረ ሰው አለን አለ።
ለምን መሰለ? ዳዊት ነክሷል። ዳዊት ከፍታው ላይ መጥቷል። ነገር ግን የማይዘነጋ የማይረሳ የደም ኪዳን አለው። አባቱ ሊገለው በፈለገ ጊዜ የሚጠብቀው ልብሱን አውልቆ የሰጠው እሱ ንጉስ መሆን ሲገባው ንግስናውን የሰጠው ዮናታን የሚባል አንድ ወንድም አለ፣ ነፍሱ በነፍሱ የታሰረች። ስለዚህ አሁን ዳዊት እንደዚህ አለ፣ አንድ ሰው አለን ቸርነትን የማደርግለት። ስለማ ቸርነትን ማደርግለት? ስለ ሳኦል ቤት። ስለ ሳኦል ቤት ማለት ስለ ሳኦል ማለት ሳይሆን ስለ ዮናታን ማለት ነው። ሃሌሉያ! ይኸውላችሁ ዳዊት እግዚአብሔር ሪፕሬዘንት ሲያደርግ ዮናታን ደግሞ ኢየሱስን ሪፕሬዘንት ያደርጋል። ሳኦል ደግሞ አዳምን ሪፕሬዘንት ያደርጋል። ስለዚህ አሁን ዳዊት እየተናገረ ያለውን ስትሰማ ዮናታን ኢየሱስ እንደሆነ ስታስብ አሁን ይህን ቃል መስማት ያለብህ ስለ ኢየሱስ ቸርነት አደርግለት ዘንድ በዚህ ምድር ላይ ሰው አለን እያለ እግዚአብሔር እንደሆነ አስብ። ስለማ ስለ ኢየሱስ ቸርነትን አደርግለት ዘንድ። ሃሌሉያ! ከዛ በኋላ እንደዚህ አለ፣ አደርግለት ዘንድ ቀርተዋልን አለ። ከሳኦል ቤት ሲባ የሚባል አንድ ባሪያ ነበር። ከዛስ ወደ ዳዊትም ጠሩት። አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለው። ንጉሱም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። እግዚአብሔር ሲያስብ የተረሳህበት ስፍራ እንኳን አንተን የተውክበት ስፍራ ተትቶ አንተ ወደ ክብር የምትመጣበት ህይወት እንላለን። አሜን ነው ወይ? ይኸውላችሁ ከዛ በኋላ ሲባም አለ ንጉሱን እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ምን የሆነ? እስቲ እግሩ ሽባ የሆነ በሉ። ይሄ እግሩ ሽባ የሆነ የሚለው የመጀመሪያው ስለ ዮናታን ቸርነት መደረግ የሚለውን ሐሳብ ነግሬያቸዋለሁ። ኢየሱስ ለኛ እግዚአብሔር ኢየሱስን አይቶ በኢየሱስም በማየት ለኛ ያደረገልን አየ። እሱ ንግስና የሚገባው፣ እሱ ክብር የሚገባው፣ እሱ ከፍታ የሚገባው ሆኖ ሳለ ነገር ግን እሱ ሞቶልን፣ እሱ ዝቅ ብሎልን፣ እሱ ተዋርዶልን አሁን ስለ ኢየሱስ ቸርነት የተደረገልን ማለትኛ ነው። ስለዚህ አሁን ቀጥሎ ደግሞ ሲናገር እንደዚህ አለ፣ እግሩ ሽባ የሆነ። ሽባነት ማለት ኃጢአት ነው። ሽባነት ማለት ሞት ነው። ማምለጥ የማትችለው መሄድ የማትችለው የሆነ ነገር መሆን ማትችለው ነገር ማለት ነው ሽባነት። ስለዚህ ሽባ የሆነ ሰው ነው ይሄ ልጅ፣ የዮናታን ልጅ። አይታል አባቱ ዮናታን ነው፣ እሱ ግን ሽባ ነው። ከዛ እንደዚህ አለ፣ ንጉሱም ወዴት ነው አለው። ሲባም ንጉሱን እነሆ እርሱ በሎዶባር በአሚል ልጅ በማኪር ቤት አለ አለው። ቤት በሎዶባር በሉ እስቲ። ይሄንን ቃል የሰማው ቀን፣ ይሄንን የቃሉን ትርጉም ያገኘው ቀን በጣም ደንግጬ። ሎዶባር የሚለው ቃል ሎ ማለት ኖ ማለት ሲሆን ዳባር ማለት ደግሞ የእግዚአብሔር ቃል ወርድ ኦፍ ጋድ ማለት ነው። ስለዚህ ሎዶባር የሚባለው ስፍራ ምን ማለት መሰለ? ሎ ኖ ከሆነ ዶባር ቃል ከሆነ የእግዚአብሔር ቃል የሌለበት ስፍራ ማለት ነው። አየ እኔና አንተ ከእግዚአብሔር ተቆርጠን ከእግዚአብሔር ተለይተን ከእግዚአብሔር መገኘት ስለተለየን የእግዚአብሔር ቃል የሌለን ባዶዎች ነበርን። አየ ይሄ ሰው ያለበት ስፍራ ባዶነት ያለበት ስፍራ ነው። የእግዚአብሔር ቃል የሌለበት ስፍራ ነው። ሎዶባር ማለት ቃል የሌለበት ባዶነት ማለት ነው። እግዚአብሔር የሌለበት ባዶነት ማለት ነው። አየ ባዶነት ውስጥ ያለውን ሰው እግዚአብሔር ሊጎበኘው ፈለገ ማለት። አየ እኛ በባዶነት ተቅበዝባዥ ሆነን የጠፋን ሆነን ስፍራችን የተጣለ ሆነን ሳለን እግዚአብሔር በቃሉ ቸርነትን ሊያደርግልን ወደደ ማለት ነው። በጣም የሚገርም ነገር ነው። ይሄ ስፍራ ዝም ብሎ ስፍራ ይመስላል። ነገር ግን በሎዶባር ነው ሲል በዕብራይስጥ ሎ ኖ ከዛ ደግሞ ዳባር ማለት ቃል ስለሆነ ቃል የሌለን አየህ፣ ተቅበዝባዦች ነበር የሚለው ለዚህ ነው ቃሉ። የጠፋን ነበር የሚለው ለዚህ ነው ቃሉ። የጠፋነውን እኛን ግን ያሰበን እግዚአብሔር በምንድን ነው ስትል ሎዶባር ቃል የሌለን ተስፋ የሌለን ኪዳን የሌለን የማንፈለግ ሆነን ሳለን ልጁ ስለኛ ኪዳንን ስለገባ ስለ ልጁ አሰበን ማለት ነው። እግዚአብሔር በሰማይ ተቀምጦ ስለ ኢየሱስ መልካምነት አደርግላቸው ዘንድ በዚህ ምድር ላይ አሉን ልጆች አለ። ሃሌሉያ! አንተ ስለ ኢየሱስ መልካምነት የተደረገልን ገደብ የሌለው መልካምነት፣
ስፍራ የነበርክበት ቦታ የማይመች እግዚአብሔር የሌለበት ሁኔታ የጠፋ ተለያይተ ምድር ሊያጠፋ ሰይጣን ሊገልህ ሁኔታ ሊገልህ ሁሉም ነገር አንተን ሊያጠፋ ሲፈልግ እግዚአብሔር ግን አንተን ለማዳን አንድ ኪዳን አለው፣ የደም ኪዳን። እሱ ራሱ እግዚአብሔር ከራሱ ጋር የገባበት። አየህ ዮናታንና ዳዊት ናቸው ኪዳን የገቡት። ነገር ግን የሚድነው ልጁ ነው። ለምሳሌ ኪዳኑን ልጁ መግባት አይችልም። ስለሱ ግን ቃል የገባ ንግስናን አሳልፎ የሰጠ ውርደትን የተቀበለ አንድ ዮናታን የሚባል ሰው ነበር። ዮናታን የኢየሱስ ፐርፌክት ኢሜጅ ነው። ክብር ሲገባው ክብርን የማይፈልግ የለበሰውን አውልቆ አየህ እኛ ኢየሱስን ለብሰናል ስንል ዮናታን አየህ የለበሰውን የክብር ልብስ አወለቀና ለማሰጠው ለዳዊት። ኢየሱስ ለኛ ነው አውልቆ የሰጠን የክብር ልብስ። እኛ አሁን የክብር ልብስ ለብሰናል። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። አየህ ቃልን አተናል። አየህ መጽሐፍ እንኳን ሲናገር በመጀመሪያ ቃል ነበር አለ። ያ ቃል እኛ ጋር አልነበረም፣ ተቅበዝባዦች ነበር። በሚገርማችሁ ሁኔታ ኤል ሽባ እንዴት እንደሆነ ታውቃላችሁ? ሽባ የሆነው ሕፃን እያለ ሳኦልና ዮናታን እንደሞቱ ሲሰሙ ከዛ በኋላ ምን አደረጉ መሰላችሁ? ዳዊት ንግስናውን ወስዷል ሲባል ይሄን ልጅ ይገላል ብለው ስለፈሩ ልዑል ስለሆነ በመጀመሪያ ይሄ ልጅ ልዑል ነው። ምንድነው? ልዑል ነው። አየህ አዳም በፍጥረቱ እግዚአብሔር ልጅ ነበር፣ ልዑል ነበር። ነገር ግን በሰራው ስራ ምክንያት ልዑልነቱን አጥቶ ባዶነትን የተቀበለ ነው ማለት ነው። አየህ ይሄ ልጅም ልዑል ነበር። አባቱ ስለሞተ ስለሌለ ልዕልናው ተወስዶ ዳዊት ይገልሃል ጥፋ ተብሎ አንድ እሱን ተሸክማ የምትሄድ ሴት ነበረች ገረድ። እሷ ተሸክማ ስትሄድ እየሮጠች ጥላው ነው እግሩ ሽባ የሆነው። እሱን ለማዳን በተሞከረበት ሙከራ ነው ሽባ የሆነው። አየህ አዳም መልካምን አገኘው በላው፣ ይሄን ሆንኩ ብሎ በበላው ፍሬ አንተና እኔ የመንፈሳዊ ሽባነት ያዘ። ከእግዚአብሔር መለየት፣ ከእግዚአብሔር መጥፋት፣ ከእግዚአብሔር መጉደል። ከዛ በኋላ በዛ ሎዶባር በሚባል ቃል በሌለበት ቃል ብቻ አይደለም ሽባነት ባለበት ስፍራ ማለት ሞት ባለበት ስፍራ፣ ኃጢአት ባለበት ስፍራ፣ ጠላት አድብቶ በሚጠብቅ ስፍራ ከመሽመሽ ሞት ከምትባልበት ላይ እግዚአብሔር መጣልህ ሊፈርድብህ ነው የምትባልበት። አየህ ዳዊት መጣልህ እየተባለ ነው። እሱ ግን የማያውቀው ዳዊት የሚያውቀው አንድ ኬዝ አለ። እሱ ተረስቷል። ነገር ግን ዳዊት አንድ ነገር ያውቃል፣ ሊገለው አይችልም። እሱን ያዳነ አባት አለው። አባቱ ዮናታን ዳዊትን አድኖታል፣ ዳዊትን ጠብቆታል፣ ከቀስ ጠብቆታል፣ መልካም ልብሱን ሰጥቶታል፣ መልካም አልብሶታል። ስለዚህ ሁሉ ጊዜ ዳዊት ስለ ልጁ ያስባል። ለምሳሌ ዮናታን መልካምነት ያስባል። ልጁ የሚያስበው ግን ይገለኛል፣ እኔ ሳኦል ልጅ ስለሆንኩኝ፣ ዮናታን ልጅ ስለሆንኩኝ፣ የተረሳው ስለሆንኩኝ፣ ንግስና ይገባኝ ስለነበረ ይገለኛል ብሎ ይፈራል። ብዙዎቻችን እግዚአብሔር ያጠፋናል፣ ማን ጠቅምነን፣ ተስፋ የሌለንን የምንል ነበርን። ነገር ግን ስለኛ ሳይሆን ስለሱ አሰበን። መልካምነትን ስለኛ ሳይሆን ስለማ ስለሱ። በጣም የሚገርም ቃል ነው። ስለ ዮናታን ቸርነትን አደርግለት ዘንድ አለ። አንተ ምን አይነት ኪዳን ነው? የደም ኪዳን ቀላል አይደለም። ሰው እጁን ቆርጦ በደም ስለተዋዋለ ሰው ኪዳኑን ላለመካድ ይተዋል። ሰው ደሙን በነፍስ ከሰዋስ ምን አይነት ኪዳን የገባው? ሎዶባር ነበር ስፍራችን። በጣም ነው የገረመኝ። ሎዶባር በሚባል ስፍራ፣ ባዶነት በሚባል ስፍራ፣ አለመፈለግ በሚባል ስፍራ፣ መጣል በሚባል ስፍራ ያለውን ያንን አሰበው። በጣም ነው የሚገርመው። በጣም ነው የሚገርመው። ቁጥር 5 ላይ ስትሄዱ እንደዚህ ይላል፣ በሎዶባር በአሚል ቤት በማኪር ቤት አለ አለው። ንጉሱ ዳዊትም ልኮ ከሎዶባር ከአሚል ልጅ ከማኪር ቤት አስመጣው ይላል። አሁን ይኸውላችሁ ሁሉም ቃል እዚህ ስፍራ ላይ ያለው ትርጉም አለ። የማኪር ቤት የሚለው ቃል ስታዩት ማኪር የሚለው ቃል ምን ማለት መሰለ? ባርተርድ ኦር ሶልድ፣ የተሸጠ ወይም የተቀየረ ማለት ነው። ስሙ አየ ቃል የሌለበት ስፍራ ላይ ነው ያለበት ከተማ ቃል የሌለበት ነው። የሚኖርበት ቤት ማኪር ማለት ደግሞ የተሸጠ ወይም የተለወጠ ማለት። አየ አዳም ክብሩ ተሽጦ ውርደት ሆኖበታል። ክብሩ ተሽጦ የተበላሸ ሆኗል። ክብሩ ተሽጦ ሞት ሆኖለታል። የእግዚአብሔር ልጅ መባል ቀርቶ የሚባረር የሚሳደድ ሞት የሚፈልገው ሆኗል። አየ አዳም የተሸጠ ነበር።
ይሄ ልጅ ያለው ቃል የሌለበት ስፍራ ላይ ነው። አንድ ሁለተኛ ደግሞ ቃል የሌለበት ስፍራ ብቻ ሳይሆን የተሸጠ ባሪያ ነው። ለምን? ለሞት ባሪያ ነው፣ ለኃጢአት ባሪያ ነው። አየ የኛ ባርነት ለሞትና ለኃጢአት ነበር። በጣም ነው የገረመኝ። የዕብራይስጥ ቃላትን ሰርች ስታደርጓቸው ስም ያወጣሉና ዝም ብዬ ማኪር የሚለውን ስም ሰርች ሳደርግ ባርተር ኦር ሶልድ መቀየር ወይም መሸጥ የሚለውን ቃል ይወስናል ማለት። ስለዚህ የተሸጠ ነው። የሚኖረው ቃል በሌለበት በተሸጠ ስፍራ ነው። አየ የሚገዛው ግን የለም። አሁን ተሽጧል። ለሞት ነው የተሸጠው፣ ለኃጢአት ነው የተሸጠው። ነገር ግን የሚፈልገው የሌለ ያ የተተወ ተራ ሰው ተብሎ የተወሰው ነው። በጣም ነው የሚገርመው። ዳዊት ግን ከዛ አስመጣው ይላል። ምን አደረገው? አስጠራው፣ አስመጣው። ምን ማለት መሰለ? ቃል ከሌለበት ከተሸጠበት ሞት ከታወጀበት ስፍራ ጠርቶ ወደ ንግስና ወደ ክብር አመጣው ማለት ነው። ሃሌሉያ! እየሰማችሁ ነው ወይ? በጣም ነው የሚገርመው። በጣም ነው የሚገርመው። በጣም የተተውን የተሸጥን ኃጢአት የገዛን ሞት የገዛን ሰይጣን ዋጋ አውጥቶልን እናንተ እንደዚህ ናችሁ ያለን። አያችሁ ብዙዎቻችን አሁን ቆመን ስናመልክ፣ አሁን ቆመን ስናወራ፣ አሁን ቆለን ስንናገር የሆነ ነገር ስንል የሚመስለን ዋጋ እንዳለን ነው። ዋጋ አልነበረንም። የማንፈለግ ነበርን። ሽባዎች ነበርን። ሽባ ሆነን በሞት ስፍራ ቃል በሌለበት ከዛ በተሸጥንበት ቦታ ሆነን ሞታችንን የምንጠባበቅ ተስፋ ቢስ ነበርን። አየህ፣ ተስፋ በሌለበት ስፍራ ሞትን የምንመኘውን እኛን እሱ ወደ ቤት ይምጡ ብሎ የጠራን ስለ ዳዊት ስለ ዮናታን ምን ቸርነት በሉ እስቲ። ገደብ የሌለው ቸርነት። አየህ ዮናታን ያደረገው ቸርነት በጣም ብዙ ስለሆነ ዳዊት መዘንጋት አልቻለም። ዳዊት መርሳት አልቻለም። ዳዊት መተው አልቻለም። ለምን መሰለህ? እንዴት ይረሳዋል? እንዴት ይዘነጋዋል? አባቱ በቀስት ሊገለው ሲፈልግ ነገረው። እዚህ ጋር ከወረወርኩት ሊገል ነው፣ እዛ ጋር ከወረወርኩት ብሎ ስንት ጊዜ አድኖታል። ስንት ጊዜ ጠብቆታል። ስንት ጊዜ ከሞት አምልጧል። እሱ ንጉሥ መሆን ሲገባው፣ እሱ መክበር ሲገባው፣ እሱ ትክክለኛ የንግስና መንገድ ሲኖረው አሳልፎ ለመስጠት ያላፈረ ወዳጅነቱን የጠበቀ ሰው ነበር ዮናታን። ስለዚህ ዳዊት ትዝ አለው ስለ ዮናታን ቸርነት፣ መልካምነት የማደርግለት አንድ ሰው የለምናል። ቸርነታችሁን ስታስቡ፣ ምህረቱን ስታስቡ፣ ፍቅሩን ስታስቡ የተደረገላችሁ ስለ ልጁ ስለ ኢየሱስ ክርስቶስ ቸርነት እንደሆነ ወቁ። እናንተ ስለሆናችሁ ሳይሆን በደም ኪዳን በቀራንዮ መስቀል ላይ በዛ ተሰቅሎ ሲያፈስ በእግዚአብሔርና በኢየሱስ መካከል ኪዳን ስለነበር በደም የገቡት ስለነበር ከዛ በኋላ እንደዚህ ተባልን። እነሱ መሞት ነበረባቸው፣ እነሱ መጥፋት ነበረባቸው። እኔ ግን ኪዳን ስለገባውላቸው አሁን ወደ ክብር ይምጣዋል። አንተ ሰይጣን እንኳን ተመኝቶ አላገኘውም። እኛ የሰጠን ክብር፣ እኛ የሰጠን ከፍታ፣ እኛ የሰጠን እግዚአብሔር ነገር አልተገኘም። ሎዶባር ውስጥ ነበርን። እግዚአብሔር የሌለበት ስፍራ ነበርን። ቃል የሌለበት ስፍራ ነበርን። ባዶነት የሞላበት ስፍራ ነበርን። ነገር ግን ከሎዶባር አውጥቶ ወደ እግዚአብሔር ክብር የከተተን እግዚአብሔር ይመስገን። ሃሌሉያ! ቸርነቱ በጣም ነው የሚገርመው። ባዶነት በሆነበት ስፍራ ላይ የነበርነውን ሽባነት ይዞን ሮጠን እንኳን ማምለጥ የማንችለውን እኛን ሊያወጣን መጣ። በጣም ነው የገረመኝ። ከዛ ቁጥር 6 ላይ ደግሞ ስትሄዱ የምታዩት ቃል ቁጥር 6 ላይ 6 እንደዚህ ይላል። አንብቡልኝ። ምን ይላል? 1 2 3 እስኪ ከፈታችሁ ምን ይላል? የሳኦል ልጅ የዮናታን ልጅ ማ ሜምፊቦስቴ በሉ እስቲ። ሜምፊቦስቴ ማለት እኔ ነኝ። እሺ እናንተ ናችሁ ሜምፊቦስቴ ማለት። ሜምፊቦስቴ ወደ ዳዊት መጣ። ወደማ ወደ ንጉሱ መጣ። ከዛስ ምን አለ? በግንባሩ ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያህን አለ። አሁን ደግሞ ቀጥላ የምናያት ቃል ሜምፊቦስቴ የምትለው ቃል ነች። መጀመሪያ ምን ብያቸዋለሁ? ከሎዶባር የመጣ
ምን ከሌለበት? ቃል ከሌለበት ስፍራ የመጣ። ሁለተኛ ላይ ምን አልኳችሁ? ከመሸጥ የመጣ ከባርነት የመጣ። ሶስተኛ ሽባነት ያለበት ብያቸዋለሁ። አራተኛ ደግሞ ሜምፊቦስቴ ራሱ መሆን። ሜምፊቦስቴ ከምትሆን ቢቀርብህ ይሻላል፣ ግን እሱ ሜምፊቦስቴ ነው። የሜምፊቦስቴ ስም ትርጉም ያናድሃል። በጣም ነው የሚያናድ። ሜምፊቦስቴ የሚለውን ቃል ሰርች ስታደርገው ምን እንደሚል ታውቃለህ? ዲስፔለር ኦፍ ሼም ይላልና እንደው አማርኛውን አቻ ቃል ፈለኩኝና ራሱን ሰርች አደረኩኝ። እስቲ ይሄንን ቃል ሰርች አድርግልኝ ብዬ ማለት ምን እንደሚል ታውቃላችሁ? አሳፋሪ ማለት ነው። ምንድነው አሳፋሪ? በሉ እስቲ። ቃል ከሌለበት ስፍራ ይመጣ የተሸጠ ሽባ። እሱ ብቻ አይደለም፣ ምንድነው አሳፋሪ። ስሙ አሳፋሪ ነው። ስራው አሳፋሪ ነው። አየህ፣ ንጉሥ ፊት እንኳን ሊቀርብ ስሙ እንኳን ስትተረጉመው ሼም ነው። አሳፋሪ ማለት አስባል። የሆነን ሰው አሳፋሪ ና እስቲ ስትለው አሳፋሪ ብሎ ስም ወጣለት ማለት ነው። አስበዋል ምን ያህል እኛን እንደወከለ። ኢየሱስ እኮ ወደ ህይወታችን ባይመጣ አሳፋሪ ብቻ እኮ አልነበርም። አንዳንዴ ሳስበው፣ እኔ ራሴን ሳስበው፣ ማንነቴን ሳስበው፣ አንተ ኢየሱስ ክርስቶስ አሳፋሪ እኮ ነን። ስማችን እኮ ነበር፣ ማንነታችን እኮ ነበር አሳፋሪነት። ቃል የሌለን ተስፋ የሌለን ፓጋን የተባልን አምላክ የላቸውም የተባልን እኛ አሳፋሪዎች ነበር። እኛን አሳፋሪዎችን መጥቶ ለክብር ያደረገ እግዚአብሔር የተጣልነውን አይተሃል። አስብ እንግዲህ ስምህ አሳፋሪ ሲሆን አስብ። ማን ተብሎ ወጥቶ ነው የወሳለ ቲክቶክ ላይ ስሙ ታሪክ የሆነው እዚህ ኢትዮጵያ ላይ ስም እኮ ያናዳል፣ ያስቃል እኮ። አንዴ ድሮ ሩጫ በምናይበት ዘመን ትዝ ይለኛል፣ ቁጥሬ ዱለቻ የምትባል ሯጭ ነበረችና ከዛ በኋላ አባቷን ጠየቁት፣ ኢንተርቪው ያደረጉት። ልጆትን ለምንድን ነው ቁጥሬ ያሏስ ብለው ሲጠይቁት ምን እንዳለ ታውቃላችሁ? እንኳን እሷ ቁጥሬ እኔም ዱለቻ አለው ብሏልና። ስም ያናዳል። አንዳንድ ስም ያናዳል። ስሙ ሲጠራ ራሱ ያናዳል። በእውነት ነው ብላችሁ ስም ማንነት ስለሆነ ማለት ነው። አይታል እግዚአብሔር ያዕቆብ ጋር ሲመጣ ምን አለው? ስምህን ነው የምቀይረው ነው ያለው። ስም ማንነት ነው። አብርሃም ጋር ሲመጣ ስሙን ነው የቀየረው። እግዚአብሔር ስም ሳይቀይር ማንነት አይቀይርም። ይሄ ሰው ደግሞ ሽባ ብቻ አልነበረም። ከእግሩ ሽባነት የሚበልጥ ልዕልና የነበረው ልዑል የነበረ ንግስና የሚገባው የነበረ ፈርተው ሲያሮጡት የሽባ የሆነ ስሙ ግን አሳፋሪ የተባለ ሰው ነው። አየህ፣ ሜምፊቦስቴ እኛ ነን ያልኩት ለዚህ ነው። አሳፋሪዎች እኛ ነበርን። ሙታን እኛ ነበርን። የማንጠቅም እኛ ነበርን። የማንጠቅመውን እኛን ወስዶ ነው የከበሩ ያደረገን፣ ልጆች እንድንባል ያደረገን። ልጅ ተብለን የመጠራት ስልጣን የሰጠን ለዛ ነው። አየህ፣ የተጣለ አሳፋሪ የነበረ፣ የተናቀ የነበረ፣ የተተወ የነበረ፣ ቃል የሌለበት ስፍራ የነበረ፣ የተሸጠ የነበረ፣ ሞትን የሚጠብቅ የነበረ፣ ቀን የሚጠብቅ ዛሬ መጣልን ሲሮጥ፣ ነገ መጣልን ሲሮጥ፣ ዳዊት ገደለ ሲሮጥ እሱ አያውቅም። የሚያድነው አባቱ ደም እንደሰዋለት አያውቅም። ለዳዊት ኪዳን እንዳደረገ አያውቅም። ብዙ ዋጋ እንደከፈለ አያውቅም። ስለዚህ ዳዊት ደግሞ ሜምፊቦስቴን ስለመግደል ሳይሆን ስለማክበር ያስባል። ሜምፊቦስቴ ደግሞ ሞት አለው፣ ዛሬ ነው ሞቴ፣ ነገ ነው ሞቴ፣ ተረስቻለሁ ሲል ዳዊት በዙፋኑ ሆኖ ያስባል። ማን አለ ይሁን ስለዛ መልካም ሰው፣ ስለዛ ቸር ሰው፣ ስለዛ ደግ ሰው፣ ስለ ዮናታን፣ ስለኔ ብሎ ብዙ ዋጋ ስለከፈለው፣ አባቱ ፊት ስለተጠላው፣ ስለተተው፣ ስለ ዮናታን ማድረግለት ማን አለ እያለ ሲፈልግ አሳፋሪ ተብሎ የተተወ፣ የተናቀ፣ የሚሸጥ፣ የማይፈለግ ያ የተዋረደ አንድ ሰው አለ ተብሎ ተነገረው። አየህ፣ የኢየሱስ ደም አሉ ብሎና ያለ ነው። ለአብ እንደዚህ ያለው የኢየሱስ ደም እኔ ደም የሰዋውላቸው እነሱ አሉ ብሎ። ስለዚህ እግዚአብሔር አብ እንደዚህ ያለ ስለ ኢየሱስ ቸርነት አደርግላቸዋለሁ አለ። ሃሌሉያ! አሳፋሪዎች ነበር። በጣም አሳፋሪ ነበር። በጣም አጸያፊ ነበር። አንተ አይገርምም?
ይሄ ሰው አስቡ። አንዳንድ ጊዜ ራስን እዛ ስፍራ ላይ ያስቀምጣ አስቡ። ሁሉ የምትፈልገው ነገር ዓለም ሁሉ ካንተ ፊት ዞራብህ፣ ዘመድ አዝማድ ሞተው፣ አባት ሞቷል፣ አያት ሞቷል። ከዛ በኋላ ንግስና ይገባ ነገር ላንተ አልተሰጠህም። ሰዎች የመጡ በጆሮ ሹክ ሲሉ ዛሬ እኮ እዛ ጋር ወታደሮች ሲያልፉ አየሁ ሲባል ስትሮጥ እንዲህ ስትሮጥ የኖርክ ሰውዬ አንድ ቀን መልካምነት የማደርግለት ስትባል በጣም የሚገርም አስቡ። እስካሁን ድረስ መልካም ነገር ስለዚህ ሰው የለም። አንድ መልካም የለም። ስሙ መልካም አይደለም። የሚኖርበት ከተማ መልካም አይደለም። የሚያኖረው ሰውዬ መልካም አይደለም። ሁሉም ከዚህ ሰው ጋር የተያያዘ ነገር ሁሉ ክፉ ነው፣ ውድቀት ነው፣ ጥፋት ነው፣ የማይጠቅም ነው። እግዚአብሔር ግን ሲመጣ የማይጠቅመው ለጥቅም፣ ውርደትን ለከፍታ፣ ለድል የሚያደርግ እግዚአብሔር ይመስገን። አየህ፣ ይቀይራል። እግዚአብሔር ከፍ ያደርጋል። ስም ይቀይራል። ማንነት ይቀይራል። ትላንት በነበርክበት ዛሬ ልኖር አትችልም ልትኖር። በጣም ነው የሚገርመው። ቁጥር 7 ላይ እንደዚህ ይላል ዳዊትም አለ አባትህ ዮናታን ስለ ዮናታን ቸርነት ፈጽሜ አረግልሃለሁና ምን አትበል፣ አትፍራ። ስለማን ፈጽሜ አረግልሃለሁ? ስለ አባትህ ስለ ዮናታን፣ ስለ ኪዳናችን፣ ስለ ገባው ደም ስለነበረበት ስለዛ ኪዳን ምን አረግልሃለሁ? ቸርነትን አደርግልሃለሁ። ደግሞ ዝም ብዬ ቸርነትን አይደለም፣ ፐርፌክት የሆነውን ፈጽሜ የሚለው ቃል ፐርፌክት ነው የሚለው። ይኸውልህ ስለ ሆንከው ስለ ማንነትህ ሳይሆን ስለ ኢየሱስ ላንተ ፈጽሞ ቸርነትን ያደርግልሃል። አየህ፣ ቸርነት ማለት ግን ዝም ብሎ መማር ማለት አይደለም። ምሕረት ብቻ ማለት አይደለም። ቸርነት ብዙ ቃል አለው። ከዛ ስለ አባትህ አትፍራ፣ አባትህን የሳኦልን ምድር ሁሉ እመልስልሃለሁ አለ። የመጀመሪያ ምን መልስልሃለሁ? ቸርነት ነው ምነው? የአባትህን መሬት የማንን? የሳኦልን ሁሉ ምን አደርግልሃለሁ? እመልስልሃለሁ። አንድ እንኳን አይቀርብህም። አባቱ ሳኦል ማን ነው አልኳችሁ? አዳምን ነው የሚወክለው አልኳችሁ። አዳም የተወሰደበት ነገር አለ። አዳም በሰይጣን የተነጠቀው ነገር አለ። ምድር ላይ ድል ተነጥቋል፣ ህይወትን ተነጥቋል፣ ገዢነትን ተነጥቋል። ኢየሱስ ግን እግዚአብሔር አብ በኢየሱስ ክርስቶስ ምክንያት አዳም የተወሰደበትን ነገር ሁሉ መልሶልናል። አሜን ነው ወይ? ተመልሶልሃል። አሁን አንተ ባለ ድል ነህ። ያ አሳፋሪ አይደለም፣ ያ የተጣልክ አይደለም፣ ያ የተታውክ አይደለም። አንተ ማለት ድል ያለህ ማለት ነው። የአባትህን ሁሉ መልስልሃለሁ። ማይ ጋድ ምን አይነት ሰው! ኪዳን እኮ ከባድ ነገር ነው። የደም ኪዳን ከባድ ነገር ነው። ሰው እጁን ቆርጦ ለእጁ ደም ሲል ኪዳኑን ይጠብቃል። አንገቱ፣ እጁ የተበሳ፣ እግሩ የተበሳ፣ የቆሰለ፣ ጎኑ የቆሰለ ምድር ላይ ኪዳንን በደም የገባልህ ኢየሱስ እንዴት እንደሚወድ አስብ። ዳዊት ስለ ዮናታን ብሎ ለአንድ ሰው መልካምነትን ካደረገ እግዚአብሔር ስለ ልጁ ሲል ለአንተ ሊያደርግልህ የሚችለውን አስብ። አየህ፣ ቸርነት ማለት እግዚአብሔር ስለ ልጁ የሚያደርግልህ ነገር ማለት ነው። አዶኖ ለእናንተ፣ ለእኔ ግን ይሄ ትልቅ ድል፣ ለእኔ ግን ይሄ ትልቅ መንፈሳዊ መነቃቃት ነው። ለእኔ ግን ይሄ ትልቅ ማንነት ነው። ለመሰለህ እናንተ ተጠቅሞ ይሆናል። እኔ ግን እንደማልጠቅም አውቃለሁ። እኔ ግን ዋጋ እንደሌለኝ አውቃለሁ። እኔ ግን ባዶ እንደሆንኩ አውቃለሁ። በባዶነቴ ሙላት፣ ባለመጥቀሜ መጥቀም፣ ባለመሆኔ መሆን፣ እውቀት በሌለበት እውቀት የሚሆን እግዚአብሔር ግን ከእኔ ጋር እንዳለ አውቃለሁ። በእኔ መልካምነት ሳይሆን በቸርነቱ የሚሰራ፣ በመልካምነቱ የሚሰራ። አየህ፣ የኢየሱስን የሚቆጥርልኝ። አየህ፣ ዳዊት ካባውን ለብሷል ነበር። ያንን ካባ ለሜምፊቦስቴ ያለበሰው መጽሐፍ ሲናገር ከአብ ጋር እንደ መስተካከል ሳይቆጥር አይደል ያለው። ካባውን ሰጥቶት እኮ ነው። ያንን ካባ አብ ለኛ አለበሰ። የኢየሱስን ካባ አለበሰን። አየህ፣ አሁን ስንታይኛ በእግዚአብሔር ፊት የከበርን እንጂ የተዋረድን አይደለም። እግዚአብሔር ሲያየን ሽባይም የሚያየው የዮናታን ድል ያለበትን ሰው፣ የዮናታንን ክብር የሚቀበል ሰው። አያል በኢየሱስ ምክንያት ሽባነት ተወሰደ፣ ውርደት ተወሰደ፣ ባዶነት ተወሰደ። አሁን አንተ ሽባ አትባል። አሁን አንተ ከሎዶባር ቃል ከሌለበት የወጣ አትባልም። የእግዚአብሔር መንፈስ የሚኖርብህ፣ ቃል የሚያድርብህ አንተ ነህ። ቃል አለብህ። ቃል ከሌለበት ስፍራ ብትወጣ ቃል አለ።
አሁን የተሸጥክ አትባልም። አሁን በውድ ዋጋ ተገዝተሃል። የራስህ አይደለም። ምልክት አለብህ። የኢየሱስ ትላለህ። ሃሌሉያ! ዋጋ ተገዝተሃል በውድ ዋጋ። እኔ እንዴት እየረካው እንደነበረ ይህንን ቦታ ሳዘጋጅ ለምን መሰለህ? እኔ እየነካኝ ነው። ቸርነት አደርግለታለሁ። ከሎዶባር የወጣውን ያ ከውርደት ከባዶነት ስፍራ የወጣውን ሰው ያንን ከመሸጥ የወጣውን ሰው ያንን ሼም ተብሎ ስም የወጣለትን ሰው አስባል። ትምህርት ቤት አስተማሪ ሲሰጣ ሼም እያለ ሲጠራ፣ ውርደት አሳፋሪ እያለ ሲጠራ አስበዋል። ያ ስም ተቀይሮ ክብር ሲሆንልህ፣ ያ ማንነት ተለውጦ ከፍታ ሲሆንልህ፣ በእግዚአብሔር ፊት መቀበል ሲሆንልህ ይገርማል። ከዛ እንደዚህ አለው፣ የሳኦልን ምድር ሁሉ መልስልሃለሁ አለና አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለ። መሬት ብቻ አይመለስልህም። ከዚህ ቀን ጀምሮ በንጉሥ ገበታ ነው የምትበላው። ከንጉሥ ጋር ነው የምትበላው አለ። አሁን ከዚህ ቀን ጀምሮ ምግብ አትሰራም፣ አትለፋም፣ ምንም አትልም፣ ግን በንጉሥ ገበታ እንደ ንጉሥ ተቀምጠህ ትበላለህ አለው። ለዚህ ነው እግዚአብሔር ቃል እኮ ሲናገር ወደ ንጉሡ ሰርግ የተጠራው አለ። የተጣሉትን፣ የተተዉትን፣ ባዶ የተባሉትን ሰበሰበ፣ አመጣቸው ተባለ። አየህ፣ እነሱ መንፈሞስቴዎች ነበሩ፣ እኛ መንፈሞስቴዎች ነበርን። ማይ ጋድ! በንጉሥ ገበታ። ከዚህ በፊት እኮ እየሸሸ ነበር፣ እየሮጠ ነበር። ከዚህ በኋላ ገበታ ላይ ጠረጴዛ ላይ ስትቀመጥ ጨርቅ ተደርጎ በደንብ ስለሚደረግ ሽባነት አይታይም፣ እግር ይሸፈናል። ገበታው ላይ ቁጭ ስለምትል አየህ፣ ባዶነታችንን ሸፍነው፣ ሽባነታችንን ሸፍነው ልጆች ናችሁ ብሎ በገበታው የሚያስቀምጥ እግዚአብሔር የተባረከ ይሁን። በጣም ነው የሚገርመው። ሽባ አትባልም፣ በንጉሥ ገበታ ትበላለህ አለው። ከዚህ ቀን ጀምሮ በምን ገበታ? በንጉሥ ገበታ። አንተ ግን በንጉሥ ገበታ ትበላለህ። አስብ፣ ከቅድም ጀምሮ የነገርኩህን ከሎዶባር የወጣ ከባዶነት የወጣ ከሞት የወጣ ያንን ሰው የተሸጠ ሞት የገዛው ኃጢአት የገዛው የኔ ነህ ብሎ ዋጋ የሚቆጥርበት ሰው ሼም ተብሎ ስም ይወጣለት። ፊቱ ላይ ሼም የሚል ጽሑፍ አለበት ማለት እኮ። የተዋረደ፣ የተናቀ፣ የተተወ፣ የተረሳ ባዶ የነበረ የሰው ቀን ተቀየረለትና ስለ ዮናታን ቸርነት በንጉሥ ገበታ የሚበላውን። ለዚህ ነው መጽሐፍ ሲናገር በአብ ቀኝ ተቀምጣቸዋል። በማ ቀኝ? በአብ ቀኝ። ልጁ ነበር በአብ ቀኝ የሚቀመጠው። በሱ ስፍራ ተቀመጥን። ከማጋ? ከሱ ከልጁ ጋር። እናንተ የተቀመጣችሁት ዝም ብሎ አይደለም፣ በተራ ምክንያት አይደለም፣ ዝም ብሎ ድንገት ተፈጥሮ አይደለም። ስለ ዮናታን ቸርነት እንደሚል ስለ ኢየሱስ ቸርነት ተደርጎላችሁ ነው። በእናንተ ቦታ ስለሞተው የደም ኪዳን ስለገባው ስለተሰዋላችሁ ስለ ኢየሱስ ማለት ነው። በጣም ነው የሚገርመው። የንጉሥ ገበታ። ከዛ እንጀራ ትበላለህ አለውና 8 ላይ መጣ። ከዛ እንደዚህ አለ፣ እርሱም አለ፣ አንብቡልኝ፣ ምን ይላል? ምን ይላል? እስቲ ቆይ ምን አለ? የሞተ ውሻ ወደምመስል ወደ እኔ ተመለከት። ምን ወደምመስል? የሞተ ውሻ። አየህ፣ ከዛ ከተጣለ ስፍራ የወጣ የሞተ ውሻ የሚመስል ዋጋ የሌለው ያልተሰላለት የሰው የሞተ ሰው አይደለም የሚመስለው፣ የሞተ ውሻ ወደሚመስል። ይሄ ሰው አስባል የተደረገለትን ያውቃል ማለት እኮ ነው። እኔም የሞተን ውሻ ሽባ ተብዬ አሳዳጊ ጥላኝ ፈርታ ሸሽታ እኮ ቢያገርማችሁ፣ ጥላው ብቻ አይደለም ያነሳችው፣ ሸሽታ ጠፍታለች እሷ። እሱ ግን ሽባ ሆኖ ቀርቷል። የሞተ ውሻ ወደምመስላል፣ የሞተ ውሻ ወደምንመስል ቀን ወደምንጠብቅ ወደኛ የእግዚአብሔር አይገርምም? አሁን ክብር ለበስን። መጽሐፍ ሲናገር ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር
ጎሎበታል አለ። ጎሎበታል ማለት ነበረው ማለት ነው። ራቁቱን የሆነው አዳም ልብስ ስላለበሰ እንዳይመስልህ። አዳም በገነት እያለ እንስሳቶች ሁሉ ያከበሩት፣ ፍጥረት ሁሉ የተገዙለት ልብስ ስለለበሰ ሳይሆን የእግዚአብሔርን ክብር ስለለበሰ ነበር። ያንን ኃጢአት የሰራ ቀን ግን ራቁቱን፣ ባዶውን፣ ክብር የሌለው ራቁትነት ማለት ያ ነው። ስለዚህ አሁን የሞተ ውሻ የሚመስል ማለት የእግዚአብሔር ክብር የሌለብኝ ባዶነት የሆነብኝ ማለት ነው። ስለዚህ እግዚአብሔር እኔን ደግሞ ሊያለብሰኝ ሲፈልግ ልጁን ራቁቱን አደረገው። ኢየሱስን ባዶ አስቀመጠው። ኢየሱስ ራቁቱን ሆኖ ስላንተ ሲሰቃይ አንተ እግዚአብሔርን ክብር ለብሰ በእግዚአብሔር ፊት የምትቆም ሆንክ ማለት ነው። በጣም ነው የሚገርም። የሞተ ውሻ ወደሚመስል ወደ እኔ ምን ወደሚመስል የሞተ ውሻ ራሱን ያወቀበት መጠን ይገርመኛል። ራሱን እንዴት ተረድቶት ነው የሞተ ውሻ ያለው? ነገር ግን ከዚህ ቀን ጀምሮ የሞተ ውሻ አይባልም። ከዚህ ቀን ጀምሮ የተጣላ አይባልም። ከዚህ ቀን ጀምሮ በንጉሥ ገበታ የሚበላ የአባቱ ርስት ሁሉ የተመለሰለት ገዢ ነው የሚባለው። አሜን ነው ወይ? አሜን ነው ወይ? አይሰማኝም ድምጻችሁ። የተደረገለት ሰው ድምጽ አይሰማም። አሜን ነው ወይ? አሜን። ዋው! የሞተ ውሻ ወደሚመስል ወደ እኔ እግዚአብሔር እኮ ቸር ነው። ቸር ነውና ምሕረቱም ለዘላለም እግዚአብሔርን ምን በሉት? አመስግኑት። እኔ ዘማሪ አይደለሁም፣ ግን መዘመር ደስ ይለኛል። የሚዘምሩ አሉ። ጌታ ይባረክ። ከዛ ቁጥር 10 ላይ መጣ። 10 ላይ መጣና እንደዚህ አለ። 9 ሊጨርሰው። ለሳኦልና ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ሰጥታችኋል። ሰጥቻለሁ። አንተና ልጆች ለማን ነው የሚነግረው መሰላችሁ? ለሲባ ዳዊት እየነገረው ነው። አንተና ልጆች ሎሌዎችም ምድሩን እረሱለት። ምን በሉለት? እስቲ እረሱለት በሉ። ለማ ለሜምፊቦስቴ እረሱለት። እናንተ እነማ እነ ሲባ ልጆቻችሁ እናንተ የምትገዟቸው ሁሉ ከዚህ ቀን ጀምሮ የማባሪያ ናችሁ። የሜምፊቦስቴ ከዚህ በፊት አርሶ የማይበላ ርስት ያልነበረው እሱ በንጉሥ ገበታ ሲበላ እሱ ግን ታርሶለት የሚመጣለት ሆነ ማለት ነው። አየ ባዶነት ተመልሶ ብቻ አይተውም። ላንተ የሚታዘዝ፣ ላንተ የሚያርስ፣ ላንተ የሚያመጣ አንድ አካል ይላክልሃል ማለት ነው። አየ ታረሰለት። ከዚህ ቀን ጀምሮ እረሱለት። ልጆችም ገረዶችም ሁላችሁም እረሱለት። ከዛ ለጌታህም ልጅ እንጀራ የሆነው ዘንድ ፍሬውን አግባ። እሱ ምንም አይለካም። ምኑ ነው ይመጣለት? ፍሬው ብቻ። ከዛ እንደዚህ አለ፣ የጌታህ ልጅ ሜምፊቦስቴ ግን ሁል ጊዜ አንብቡልኝ። ምን ይላል? ሁል ጊዜ ምን ይላል? የጌታህ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል። አሜን ነው ወይ? አንተ ታርስለታለህ፣ እሱ ግን ከኔ ገበታ ይበላል። አንተ ትሰራለታለህ፣ እሱ ግን ከገበታ ይበላል። አንተ ታረግለታለህ፣ እሱ ግን ሁል ጊዜ፣ አንድ ቀን አይደለም፣ 2 ቀን አይደለም፣ እስኪ ደብረኝ አይደለም፣ እስኪ ሰለቸኝ አይደለም፣ ሁል ጊዜ ከገበታው እንበላለን። ከአብ ገበታ፣ ከፊቱ ከእግዚአብሔር ገበታ እንበላለን። ይሄ ልጅ አይታችኋል። ምንም ያልነበረው የተጣለ ዘመድ አልነበረው፣ አንድ ሰው አልነበረው፣ ሁሉም ሞተዋል። ነገር ግን ከዚህ ቀን ጀምሮ እንደ ልጅ ተቆጠረ። ከዛ የጌታዬ ልጅ ሜምፊቦስቴ ግን ከገበታ ይበላል አለው። ለሲባም 12 ልጆችና 20 ባሪያዎች ነበሩት። እነዚህ ሁሉ የማገልጋዮች ሆኑ ማለት ነው፣ የሜምፊቦስቴ። ከዛ እንደዚህ ይላል፣ ሲባም ንጉሱን ጌታዬ ንጉስ ባሪያ እንዳዘዘ እንደዚያ አደርጋለሁ አለው። ሜምፊቦስቴ አንብቡልኝ ይሄን ቃል ምን ይላል? 11 ላይ አንብቡልኝ። እሺ ጌታዬ ንጉሱ እሺ ባሪያውን እንዳዘዘ እንዲሁ ባሪያው ምን ይላል? ቀጥላለሁ። አንብቡልኝ። ሜምፊቦስቴም እንደ ማልጅ
እንደ ንጉሥ ልጅ እንደ አንዱ ልጅ አልነበረም፣ የተተወ ነበር። ነገር ግን ከዚህ ቀን ጀምሮ ማን ነው? እሱ ልጅ ነው። አይታል ልጆች አልነበርን። አሁን ግን ልጆች ተባልና ከንጉሥ ገበታ ምን በላውንም ማለት እንደ ንጉሥ ልጅ እንደ አንዱ ከገበታ ይበላል። ስለማቸርነት፣ ስለ ዮናታን ቸርነት፣ ስለ ኢየሱስ ቸርነት ማለት ነው። ስለ ዮናታን ቸርነት ዳዊት እንደ ልጅ እንዲቆጠር አደረገው። ኢየሱስ ሲያደርግልህ አየህ። አንተ ከገበታው የበላኸው ልጅ ስለነበርክ ሳይሆን ስለሱ የተቆጠረልህ ቸርነት እንደ ልጅ ስላስቆጠረ ነው። አየህ፣ ርስት ሁሉ ተመልሶ ርስት ብቻ ሳይሆን የዚህ ምድር ርስት ብቻ ሳይሆን ሰማይ ወራሽ ተደረግክ። አይታል። ሰማይን ትወርሳለህ ሲባል በምክንያት ነው። አሁን ልጅ ነህ ሲባል በምክንያት ነው። በአብ ቀኝ ተቀምጠሃል ሲባል በምክንያት ነው። ከዛ ደግሞ ከገበታው እንደ ልጅ ትበላለህ። አሜን ነው። የተረሳው፣ የተናቀው፣ የተተወው አይገርምም? አይገርምም? ኧረ አይገርምም? አይደንቅም? ኧረ አይደንቅም? ምን በትንሽ ሲዘራ መንፈሱ በተጣልከው ባንተ፣ በተተውከው ባንተ፣ በተረሳኸው ባንተ፣ ከሎዶባር በወጣኸው ባንተ፣ ሜምፊቦስቴ በሆንከው ባንተ፣ ነገር ግን ስምህ ተቀይሮ ስፍራ ተቀይሮ አሁን በምድር ሳይሆን በአብ ከእግዚአብሔር ጋር ከአብ ቀኝ ተቀምጠሃል ተብለ። ዋው! ሜምፊቦስቴ ተቀየረ፣ ስሙ ተቀየረ፣ ስፍራው ተቀየረ፣ ስራው ተቀየረ፣ ባህሪው ክብሩ ተቀየረ። አሁን እንደ ንጉሥ ልጅ ተቆጠረ። ያ የተረሳው፣ የተናቀው፣ የተተወው ባዶ የነበረው ታወሰ። እግዚአብሔር አስታውሷቸዋል። እግዚአብሔር አይጥላችሁም ምንለው ለዚህ ነው። እግዚአብሔር አይተዋችሁም ምንለው ለዚህ ነው። እግዚአብሔር ሁል ጊዜ ከእናንተ ጋር ነው ምንለው ለዚህ ነው። ዋው! እንጸልያለን። ቀጥሎ ስለምናመልክ አስመላኪዎች የተዘጋጁ እንጸልያለን። ሸረለማቱራ አይ የተረሳን የተተውን የነበርነውን ሜምፊቦስቴዎች የነበርነውን ባዶነት የሞላብንን የተተውነውን እኛን አንስተው ለክብር ዕቃነት የሚጠቀም እግዚአብሔር ይሄ ቸር የሆነ እግዚአብሔር፣ የሚያስታውስ እግዚአብሔር፣ አስታዋሽ የሆነ እግዚአብሔር፣ የማይረሳ እግዚአብሔር። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ።